በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ በሰማይና በምድር በመላእክትና በደቂቀ አዳም የምትመሰገን ቅዱስ 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 አሸናፊ እግዚአብሔር ክብርና ምስጋና እናንተ ይሁን። አምላካችን እግዚአብሔር ለዚህ ሰዓት ለዚህ ቀን ስላደረስከን እናመሰግናለን። ቀሪ ጊዜያችን ባረከ ቅዱስ እንደተናበን ቅዱስ ፈቃድ ይሁን አሜን። በዓለም ያላችሁ ሁላችሁም በክርስቶስ ክርስቲያን በእግዚአብሔር ልጅ የእግዚአብሔር ልጆች ተብላችሁ የተጠራችሁ የእግዚአብሔር አባታችን መንግሥተ ሰማያት ርስታችን ድንግል ማርያም መመኪያችን እያላችሁ የምትመሰክሩ ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንኳን ለዚህ ሶስተኛ ሳምንት ጾመ ምኵራብ በሰላም በጤና አደረሰን አደረሳችሁ። በያላችሁበት እግዚአብሔር ባርካችሁ። ሁላችንም እግዚአብሔር ባረከን አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ አብይ ጾም ሶስተኛ ሳምንት ደርሰናል ማለት ነው። ምኵራብ የሚለውን ሳምንት እየቀረብን ነው ማለት ነው። ምኵራብ ሰሙነ ምኵራብ ከእሑድ ጀምሮ ያለው ሳምንት በሙሉ ምኵራብ በማለት ይጠራል። እንደ ቅዱስ ያሬድ አጠራር ለእያንዳንዱ ሳምንት ራሱ ስያሜ ወይ ደግሞ ርዕስ አለው ማለት ነው። ስለዚህ ከእሑድ ጀምሮ ምኵራብ በማለት ሳምንቱ በሙሉ ይጠራል። ምኵራብ አዳራሽ ማለት ነው፣ የጸሎት ቤት ማለት ነው። የአይሁድ እስራኤላውያን አማንያን የመስዋዕት ዋና ማዕከላቸው ኢየሩሳሌም ነው። እሱ ደግሞ በአብርሃም በዳዊት በሶሎሞን የተመሰረተ መሰዊያ አለ። ከዛ ውጭ ሌላ የመሰዊያ ቦታ ያላቸው ከእስራኤላውያን በባዕዳውያን መገዛት ከተገዙ በኋላ ግን በየሄዱበት በተሰደዱበት በተማረኩበት የጸሎት ቤት መክፈት እንዲችሉ ታዟል ወይም ደግሞ ተፈቅዶላቸዋል ማለት ነው። ስለዚህ ምኵራብ ማለት የጸሎት ቤት ማለት ነው አንድ። ሌላው ደግሞ ምኵራብ ራሱ ቤተ መቅደስ በማለት ይጠራል። ቤተ መቅደስ ተብሎ ይጠራል። ቤተ መቅደስ የሚሆንበትም ምክንያት ይኖራል። ስለዚህ በዚህ ሳምንት ምኵራብ ወይ ደግሞ ቤተ መቅደስ የሚለውን ሀሳብ ነው የምናነሳው። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ በቤተ መቅደስ ሲደረግ የነበረ የተፋለሰ ስርዓት አምልኮን ያስተካከለበት፣ ወደ ቤተ መቅደስ መግባት የማይገባው በቤተ መቅደስ መደረግ ያልነበረበት ደግሞ ያስተካከለበት ሳምንት ነው። እንደሚታወቀው ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ሁለት ጊዜ ነው ያነጻው ወይ ደግሞ ያጸዳው። መጀመሪያ በመዋዕለ ስብከቱ አገልግሎት ሲጀምር፣ በመጨረሻ ደግሞ ወደ መስቀል ሲጓዝ ሁለት ጊዜ ነው ቤተ መቅደሱን ያጸዳው ማለት ነው። ቤተ መቅደሱ ለስጋዊ ጥቅም አድርገውት ነበር ሰዎች። የእግዚአብሔር ቤት መሆኑ ቀርቶ የሰዎች ቤት ሆኖ ስለነበረ ቤተ መቅደሱ የእናንተ ቤት አይደለም የኔ ቤት ነው፣ የአባቴን ቤት ነው፣ ቤቱ የተሰራው ደግሞ ለጸሎት እንደሆነ ጌታችን ኢየሱስ ክርስቶስ አስተምሮናል ማለት ነው። እንደዚህ ነው ሰዎች የእግዚአብሔር ቤት መሆኑን ረስተው የራሳችሁ ቤት፣ የግላቸው ቤት፣ የግላቸው ንብረት እንደሆነ ሲሰማቸው የፈለጉትን ያደርጉበታል። እንደፈለጉ ማለት ነው፣ የፈለጉትን ያደርጉበታል። ግን ቤተ መቅደስ የእግዚአብሔር ቤት ነው፣ የጸሎት ቤት ነው። ዓላማው ደግሞ ሰዎች እንዲጸልዩበት፣ እንዲድኑበት፣ እንዲፈወሱበት ነው። ከዚህ የተነሳ ነው እንግዲህ በቤተ መቅደስ ጥፋት የፈጸሙትን ካባረራቸው በኋላ የቤተ መቅደስ ተቆርቋሪዎች ያቀረቡት ጥያቄ አለ። ይህንን የምታደርግበት ስልጣን ማን ሰጠህ ብለው በጠየቁት ጊዜ ምን ተአምር ታደርጋለህ፣ ምን ምልክት ታደርጋለህ ብለው በጠየቁት ጊዜ ጌታችን ኢየሱስ ክርስቶስ ምንድን ነው ያላቸው? ይህንን ቤተ መቅደስ አፍርሱትና እኔ ደግሞ በሶስተኛው ቀን አስነሳዋለሁ ብለው ሰጥቷቸዋል፣ መልስ ሰጥቷቸዋል። ይህ ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 21 ያለው ቃል ነው። ይህን ቤተ መቅደስ አፍርሱት እና እኔ አነሳዋለሁ ነው ያላቸው። ይህ ያለበት ደግሞ ስለ እነሱ ስለገነቡት ቤተ መቅደስ እንዳይደለ ቅዱስ ዮሐንስ ወንጌላዊ መስክሮልናል፣ ተርጉሞልናል፣ ነግሮናል። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ቤተ መቅደስ ማለቱ ሰዎች ይሰሩት ወይ ደግሞ ለ46 ዓመታት
46 ዓመታት የፈጀው ቤተ መቅደስ ሳይሆን ስለ ራሱ ቤተ መቅደስ እንደሆነ ቅዱስ ዮሐንስ ይነግረናል። ስለዚህ የክርስቶስ ቤተ መቅደስነት አይሁድ ያልተረዱት ቤተ መቅደስ ነው። አይሁድ ያልተገነዘቡት፣ አሕዛብ ከሃዲያን ያልተረዱት ቤተ መቅደስ ብለን ሀሳብ እናነሳለን። በዚህ መሰረት የክርስቶስ ቤተ መቅደስነት ትንሽ ሀሳብ እንሰማለን። እግዚአብሔር ከሁላችን ጋር ይሁን፣ መንፈስ ቅዱስ ይግለጽልን። የክርስቶስ ቤተ መቅደስነት ክርስቶስ ቤተ መቅደስ ብለዋል። ራሱን ቤተ መቅደስ እንደሆነ መስክረዋል። እርሱ ግን ስለ ሰውነቱ ቤተ መቅደስ ሰውነቱን ቤተ መቅደስ በማለት ጠርቶታል። ሰውነቱን ቤተ መቅደስ በማለት ጠርቶታል። መቀደሻ ቤተ መቅደስ የሚቀድስ የሚያስቀድስ ማለት ነውና እሱ ምእመናን የሚቀድስ ስለሆነ እግዚአብሔር አብ የሚመሰገንበት ስለሆነ የሚመለክበት ስለሆነ ዓለምን ያወግንበት ቤተ መቅደስ ስለሆነ ራሱን ቤተ መቅደስ በማለት ጠርቷል። ይህን ቃል የተናገረውን እነዚህ የሐሰት ምስክሮች አሳስተው ሲመሰክሩ እንሰማቸዋለን። የሐሰት ምስክሮች እሱ የተናገረውን በሌላ መልኩ ጨማምረው ውሸት ጨምረው ሲመሰክሩ እንሰማቸዋለን። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብለው በሐሰት መሰከሩበት። ምስክርነታቸውም እንኳ እንዲሁ አልተስማማም ይላል ማርቆስ ወንጌል ምዕራፍ 14:57። አፍርሱት ነው ያለው እንጂ እኔ አፈርሰዋለሁ አላለም። የተመልከቱ ሐሰተኛ ምስክር እንዴት ነገሮችን አጣሙ እውነቱን ወደ ሐሰት፣ ነጭን ጥቁር፣ ብርሃንን ጨለማ አድርጎ እንደሚመሰክር ከዚህ እንረዳለን። ያላለው ማለት ነው። የሐሰት ምስክሮች ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብለው በሐሰት ነው የሚለው ቅዱስ ማርቆስ። በሐሰት መሰከሩበት። ምስክርነቱ በሐሰት ነው። ያላለው ነው እያለ ያሉት። አፍርሱት ያለው እንጂ አፈርሰዋለሁ አላለም። ምስክርነታቸውም እንኳ እንዲሁ አልተስማማም። እውነት ነው። የሐሰተኞች ምስክሮች ምስክር መቼም አይስማማም። ስለዚህ ይሄ አፍርሱት ያለው አፈርሰዋለሁ ብለዋል ብለው በሐሰት እንደመሰከሩ ቅዱስ ማርቆስ ይነግረናል። ወደ ዋናው ርዕሱ ስንመለስ ጌታችን ኢየሱስ ክርስቶስ ራሱን ቤተ መቅደስ ያለው ሰውነቱ ነውና ሰውነቱ ላይ ደግሞ ያለ እሱ ፈቃድ አንዳች ማድረግ የሚቻለው የለም። በራሱ የሚሆነው ሁሉ በራሱ ፈቃድ ነው። በእሱ ላይ የደረሰው ሁሉ እሱ ወዶ ፈቅዶ የተቀበለው ነው እንጂ በግድ አልተራበም፣ በግድ አልታመምም፣ በግድ አልደከመም፣ በግድ አልተጠማም፣ በግድ አልተኛም። የፈጸመው ሁሉ ለእኛ ድህነት፣ ለእኛ ቤዛነት ስለሆነ ግድ የለበትም። ለዚህ ነው ራሱ ሲመሰክር ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀብያለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ በጌታችን ኢየሱስ ክርስቶስ ሕይወት ላይ አይሁድ ቢከሱትም፣ ይሁዳ አሳልፎ ቢሰጠውም፣ ጲላጦስ ሞት ቢፈርድበትም እነሱ ኃይል እንዳላቸው ጉልበት እንዳላቸው ቢሰማቸውም
ግን የተፈጸመው ሁሉ በሱ ፈቃድ ነው። ወወልድ እጓለ እመሕያው ይሐውር በከመ ተሰርዐለቱ የሰው ልጅ ክርስቶስ እንደተጻፈለት ይኖራል ተብሎ ነው የተጻፈው። በዚህ ዓለም የኖረው እንደተጻፈለት ነው። የፈጸመው የኖረው ሁሉ በሱ ላይ ተፈጽሞ እንደተጻፈ ነው እንጂ ከጽሑፍ ውጭ አይደለም ማለት ነው። በሱ ፈቃድ ነው ማለት ነው። ፈቃድ አለኝ ነው ያለ፣ ስልጣን አለኝ። ይህ ደግሞ የአባቴ ፈቃድ ነው፣ የአባቴ ስልጣን ነው። የእሱና የአባቱ የመንፈስ ቅዱስ ስልጣን ፈቃድ አንድ ነውና። እሺ የክርስቶስ መቅደስነት የረከሱትን የሚያነጻ መቅደስ ነው። የክርስቶስ ቤተ መቅደስነት የረከሱትን የሚያነጻ። የብሉይ ቤተ መቅደስ በብዙ መልኩ ይረክስ ነበር። ኦሪት ዘሌዋውያን ምዕራፍ 12፣ ምዕራፍ 13፣ ምዕራፍ 14፣ ምዕራፍ 15 ላይ እንደተጻፈ በብዙ መልኩ ቤተ መቅደሱ ንዋየ ቤተ መቅደሱ ይረክስ ነበር። አራስ ወደ ቤተ መቅደስ አትገባም። ለምጻም ወደ ቤተ መቅደስ አይገባም። ህልመ ሌሊት የመጣው ሰው ወደ ቤተ መቅደስ አይገባም። እነዚህ ሁሉ የሚያረክሱት ቤተ መቅደስ ነበር። የብሉይ ኪዳን ሰዎች የሚያረክሱት ቤተ መቅደስ ነበር። የብሉይ ኪዳን መቅደስ ሰዎች የሚያረክሱት ቤተ መቅደስ ነበር። የሐዲስ ኪዳን ቤተ መቅደስ ግን እንደዚህ አይደለም። የረከሱትን የሚቀድስ የሚያነጻ ቤተ መቅደስ ነው። ማቴዎስ እንደጻፈልን የማቴዎስ ወንጌል ምዕራፍ 14 ቁጥር 36 ላይ የዳሰሱትም ሁሉ ዳኑ በማለት ይነግረናል። የዳሰሱት ሁሉ እንደሚፈሳት የነበረች ልብሱን በመንካት ድናለች። ለምጻሙ ድነዋል። የዳሰሱት ሁሉ የረከሱት ማለት ነው። በለምጽ የረከሱት፣ በአራስነት የረከሱት፣ ደም በመፍሰስ የረከሱት፣ በተለያየ ምክንያት የረከሱት ሁሉ የተቀደሱበት ቤተ መቅደስ። ስለዚህ ቤተ መቅደስ ስለ ሰውነቱ ቤተ መቅደስ እንዲህ አለ የተባለው ለዚህ ነው። ቤተ መቅደስ ያለበት የረከሱትን የሚያነጻበት የቀደሰበት ስለሆነ ነው። ከቤተ መቅደስ ከወጣ በኋላ ይላል ቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ ዕውራንን አበራ ይላል። ሌቦችን፣ ሽፍቶችን ከቤተ መቅደስ ካባረረ በኋላ አንካሶችን፣ ዕውሮችን አዳነ ይላል። ለምጻሞችን አነጻ ይላል። የቤተ መቅደስ ዓላማ እሱ ነበርና የቤተ መቅደስ ዓላማ መነገጃ፣ የሥጋዊ ገንዘብ መሰብሰቢያ ሳይሆን ለምጻሞችን የሚያነጻ፣ ዕውራንን የሚያበራ፣ ድውያንን የሚፈውስ ቤተ መቅደስ ነው መሆን ያለበት። ቤተ መቅደስ የነዳያን መጠጊያ ነው፣ የምስኪኖች